እግዚአብሔር ከኔ ጋር ባይሆን ኖሮ እነዚህ ዓመታት በክንዱ ደግፎ ባያሻግረኝ ክፉዎቹን ቀናት አጠገቤ ቆሞ ባያበረታኝ በነውጡ ሰዓት ያው ሳለሁ በዋጠኝ ነበር ጠላቴ እንደ ቆጣው ጽናት የዓመፅን ፈሳሽ ያደረቀው የጥፋትንም ቆፍ እየገደበው ነፍሴ እንደ ወፍ ከአዳኞች ወጥመድ ያስመለጠ ላኖረኝ ጌታዬ ስቲል ሰው የምስጋናን መስዋዕት ሃሌሉያ 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 በመከራዬ ቀን ልመናዬን ሰማ ከላይ ከመቅደሱ ረድኤት ላከልኝ የጠላቶቼ ከፍታን አስረገጠኝ በማዳኑ እጅግ ደስ አሰኘኝ የከሳሾቼ ከፍታን አስረገጠኝ በማዳኑ እጅግ ደስ አሰኘኝ Hallelujah, 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 hallelujah. ለጥርሶኔ ክሻል አደረገ ከተደበቀብኝ ወጥመድ አዳነኝ ነፍሴን ከመከራ ሁሉ አዳናት ለጌታ ለኢየሱስ ዘር የሚገዛለት ነፍሴን ከመከራ ሁሉ አዳናት ለጌታ ለኢየሱስ ዘር የሚገዛለት Hallelujah, 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 hallelujah. ምንም ያህል ብዙ ወዳጆች ቢኖሩ በመከራ ቀን ግን ማንም አይገኝም እሱ ሳይለወጥ ልመናን የሚፈጽም አማኙ እግዚአብሔር ይክበር ለዘላለም ፊቱ ሳይቀየር ልመናን የሚፈጽም አማኙ እግዚአብሔር ይክበር ለዘላለም Hallelujah, hallelujah. አገባቸው ያለው ሰው በደም ተጽፎብሃል። በምን ተጽፎብሃል? እስኪ በደም ተጽፎብሃል። አንተ በሉት ከዚህ ሰዓት ጀምሮ አንተ በሉት ከአሁን ሰዓት ጀምሮ የኢየሱስ እብድ ነህ በሉት። የማን እብድ ነህ? በደም ነገሩት። የማን የማን ከዚህ በኋላ አንቺ ለማን ታብጃለሽ? አዎ በደንብ አንድ ጊዜ አሜን በሉ እባካችሁ። አጠገባችሁ ያለው ሰው ከዚህ በኋላ አንተ ታስታውቃለህ ዛሬ በሉት
ኢየሱስ ይሁን። አንዳንዱ እንዲታወቅበት አይፈልግም። ቸርች ውስጥ ብቻ ነው እንደ ወይ በቸርች ውስጥ ብቻ ነው ክርስቲያን። ዛሬ የይሁድ ክርስቲያንና የጴንጤ መንፈስ ይወጋል። ዛሬ እነሆ በደንብ ክርስቲያኖች ሆነን እንወጣለን። ንስሐ ነው። ሃሌሉያ ይሁንላችሁ። ዛሬ አንድ ነገር አምናለሁ። ከዚህ በኋላ እግዚአብሔር በዚህ ከተማ ላይ ብዙ እብዶችን ያመጣል። በክርስቶስ ለወንጌል የሚያምኑ ገበያ ውስጥ የሚያምኑ፣ ሆቴል ውስጥ የሚያምኑ፣ ትምህርት ቤት የሚያምኑ፣ ስራ ቦታ የሚያምኑ፣ ከተማ ላይ የሚያምኑ፣ ሃሌሉያ ውስጡ የተራበ ሰው አንድ ጊዜ ይበልል ነው። ሃሌሉያ እግዚአብሔር ይባረክ። እስኪ ትገቡትና እባካችሁ ዛሬ ታምዳለህ ወይ? ምን ትላለህ? ምን ትላለህ? ስማ በል ከአሁኑ ሰዓት ጀምሮ በል እኔ በመሆነው ነገር አትታዘበኝ በል። አሁን በል መንፈስ ቅዱስ እንደ ወደደ ያደርገኝ አንተ በል አገባም በል ከሚመጣው ክብር አንተ አትበልጥም በል። ዛሬ ግን በል ከዚህ ሰዓት ጀምሮ ይለይልኛል በል። ምን ይለኛል? እስኪ ይለይልኛል። ምን ይለኛል? ምን ሆነ? እንደገና ከመቼ ጀምሮ? ከመቼ ጀምሮ? ከመቼ ጀምሮ? ከመቼ ጀምሮ? ከአሁን ጀምሮ? መቼ ጀምሮ? አሁን በሉ እስኪ፣ አሁን በሉ እስኪ፣ አሁን በሉ። የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር ስራ፣ የእግዚአብሔር ስራ ወንጌል የሚያርዱ፣ ለወንጌል የሚያርዱ፣ ለወንጌል የሚያርዱ፣ ለኢየሱስ የሚያርዱ የቅባት መንፈስ ነው። ቅባት 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 በላቸው፣ ቅባት በላቸው፣ ቅባት በላቸው፣ እሳት በላቸው። የእግዚአብሔር ስራ፣ የእግዚአብሔር ስራ፣ የእግዚአብሔር ስራ ብዙዎችን ያስነሳል። እግዚአብሔር ዛሬ 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 ብዙዎችን ያስነሳል። ብዙዎች 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 ብዙዎችን እየረዳን የእግዚአብሔር መንፈስ ብዙዎችን እየረዳን ካጋስካንተፋጋጃ ኪባካጋ የሚለይ መንፈስ የሚለይ ክብር መጥቷል። በዝሙት ላይ ትገብጃለሽ፣ በኃጢአት ላይ ትገብጃለሽ፣ በዓለም ላይ ትገብጃለሽ፣ በክፋት ላይ ትገብጃለሽ። ብዙዎችን የእግዚአብሔር ክብር ገብቷል። ብዙዎችን ታጋስከዲያ ቱባ 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 ትላልቆችን፣ ልጆችን፣ ሕፃናትን ሁሉ የሚጎበኝ መንፈስ የክብር መንፈስ፣ የክብር መንፈስ፣ የክብር መንፈስ፣ የክብር መንፈስ ያው ለገንዘባቸው የማያገለግሉ፣ ለብር የማያገለግሉ፣ ለኑሮ የማያገለግሉ ሰዎች ዛሬ ይቀባሉ። ለገንዘብ የማያገለግሉ፣ ወንጌልን በገንዘብ የማይሸጡ፣ የማያጭበረብሩ፣ በሕይወታቸው የቆረጡ ሴቶችና ወንዶች ይመጣሉ። ወንጌል ግን ጠላም ዛሬ እግዚአብሔር ያደርገዋል። እስቲ ሁላችሁም ትቆማላችሁ። እናንተ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ። መሬት ወርዳችሁ፣ መሬት ወርዱ ነው። እሱ ና አጠገባል ና እሱ ካጠገባል ያ
አንተ መቼ እንደዚህ ታበቃ ትንሽ ካነ እንደዚህ ካና አድርገው በቃ ግድግዳው ነው እንዳይታይ ነው። ሰራዊት ጌታ እንዳለ ይሄንን ሰው ለስራው ፈልገዋለሁ። ሁላችሁ ወይቻችሁ ተጥሩልኛላችሁ። አንድ ነገር አለ። ሁላችሁ አይኖቻችሁን ትጨፍናላችሁ። ፋናቶቹ ነው ገና በጣም አንድ እጅ ነው የማየው። ይሄ እጅ ምን ሲያደርግ ነው የማየው? ወንበሮቹን በሙሉ ወንበሮቹን በሙሉ ለሁላችሁ ወንበሮቹን በሙሉ አንድ እጅ ዘይት ይለቃል ነው የማየው። አገልጋዮቹን በጸሎት መንፈስ ወዝን እናንተ በጸሎት እኔ የሚሰዋለሁ። ወንበሮቹ ላይ የተቀመጣችሁ ሰዎች ትቆሙልኛላችሁ። ወንበሮቹ በሙሉ በዘይት ተለቅልቀው ነው የማየው። ሲጨርስ ታመሰግናላችሁ። ያውላችሁ ወንበሮቹ በሙሉ አንድ እጅ ሲለቀልቃቸው ነው የማየው ዘይት። ጌታ መንፈስ ቅዱስ እንደዚህ ይለኛል ወገኖቼ፣ ልክ በዚህ ወንበር ላይ ስትቀመጡ ከበሽታ ነፃ የሚወጡ ሰዎች አሉ። አጋንንቶች ይቃጠላሉ። ብዙ ሰዎች ደግሞ በእግዚአብሔር በመንፈስ ቅዱስ ኃይል ይሞላሉ። የጸጋ ስጦታዎች በተለያየ ነገር የሚቀቡ ሰዎች አሉ። ተቀመጡ ሳልላችሁ እንዳትቀመጡ። አገልጋዮች ምናምን ካላችሁ ውስጥ ለውስጥ ግቡልኝ። ዲያቆናት ምናምን ካላችሁ ውስጥ ለውስጥ ግቡልኝ። ብዙ ሰዎች ወንበሩ ላይ ስትቀመጡ የእግዚአብሔር ኃይል ያገኛችኋል። የሚያማችሁ ሰዎች በሚያማችሁ ስፍራ ላይ ቀኝ እጃችሁን ጫኑ። ጫኑታው ልክ ስትቀመጡ ኃይለኛ የሚያለ ኃይል በውስጣችሁ ይገባል። ተቀመጡ። ያው ልክ ስትቀመጡ ያው ወንበሩ ላይ እሳት አለ።